ሄሎ ማን ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አይደል እንዴ? ታገሰኝ በቃ እየሞከርኩኝ ነው። የኔ ልጅ ሊዱ በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ናሲሩት ይጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ናሲሩት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎብዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አዳኒ እንዴት ነሽ? ሰላም ነው? እንዴት ነህ? አለን እቴቴ የለችም እንዴ? የለችም። ለምን ፈለካት? ሁለተኛ እንዳታንኳኳ ብያ ነበር እንዴ? ፖሊስ ጣቢያ መጥሪያ ሰጥተውኛልና ከሰው ጋር ትንሽ ተጋጭቼ እና ከታሰርኩኝ ዋስ እንድትሆኑልኝ ሰጡኝ። እኛ ምን አገባን ታዲያ? በፈልገ በገባው ጣጣ ውስጥ እኛ ምን አገባን? ራስህ ትወጡ። ጓደኛ ነው ብዬ እኔ ባቀረብኩ መናናቅ አለብን እንዴ? ወንድም ሻን ነው እንዴ? ቴቴም እናቴ ነኝ። በእናትህ ተው፣ በእናትህ ሁለተኛ ይሄንን ቤት እንዳታንኩ። ማን ነበር ያንኳኳ? ዱርዬው ቦቼ ነዋ። ተጣልቼ ምናምን ዋስኑ ምናምን መጥራ ተሰጡ ምናምን ይላል። እኛ ምን አገባን ሲጀምር? ወይ ልጄን ታሳሱት እንዴ? ትላንትና እኮ መናኸሪያ ውስጥ ለኔ ብሎ ተጣልቶ ነው ሰው ሰድቦኝ። ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ። ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ፣ ባል ትዳር ጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ። ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ። ባልሽ ይወድሻል አንቺስ ቆይ ወደድሽው? ለሱ ክፍት ሆነለት በኔ ይቆለፍሽው። እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም። ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም። ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ። ማን ረዳት? ልጅት ቤታዬ ነው። እዚህ ጋር ወርዳት። ወራጅ አለ። ውረጂ ብባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም። ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ። ደህና ሰንብች ውለታ የለሽ
አብሮ መብላትን ማየው ስመኘው እንግዲህ ክስትሎኛል ስማምን ዳግመኛው እንዳልቃኝ ዛሬ እኮ ሰኔ 30 ነው መምህር ማነው አስታወስከኝ 7ኛ ክፍል አለቃ ከፍ ያለው ይኸው ልክ እንደ ትናንቱ ረባሾች አሉ በደንብ ጽፌያለሁ ይኸው ቅጣቸው ምንም ቢያድግ ጊዜ ቢሄድ ደጉም አብሮ የተማረ አብሮ የተላፋ ጎዳና ሲወጣ አኳኩሉ ብለው እንዴት አይፈልጉም ነጋል ነጋላሉ ነክተው ግን ባልሳሙ ልጅነት ናፈቀኝ ለዛና ቀለሙ አያጅቦ አለ ብሎ የጠየቀ ከሰውነት አርፎ ላውሬ የተጨነቀ ወርቃማው ትውልድ ወዴት ተደበቀ አደግን የእድሜ ጣራ ወጣ ሳንደበቅ እንኳን በአውራ ጎዳና የሚፈልገን አጣ አደግን እድሜም ኮበለለ ፊደል ካስቆጠርከው አባከና ብሎ የጠየቀህ አለ የለም ኤክስ አንተና ማህደር አንድ ወንበር ላይ ነበር አይደለም የምትቀመጡት ማህደር ይቅደም በወሊድ ምክንያት አረፈሽ በቀደም እሷ በተረፈሽ ፈሶላት ይደም የዋህ ማህደር ነጭናጫዋ ማህደር ጎበዟ ማህደር እሷ አታውቅም እንጂ እኔ ወዳት ነበር በህይወት ብቻ ሳይሆን አርፋጅኝ ለመንገር አንተ ግን አረጀ ማርጀት ግን ይመቻል አኳኩሉ ህይወት ፈላጊ ከሌለ መደበቅም እኮ በጣም ይሰለቻል ዛሬ እኮ ሰኔ 30 ነው መምህር ሰኔ 30 ጤነኞች ዘነጉ ያመመኝ ሳረሳ ካርድ አትሰጠኝም ፈርምና አጽድቀ አንተ ያሰለፍከው በዓለም ፈተና አብዛኛው ወደቀ በፍቅር ወደቀ በሰላም ወደቀ በአንድነት ወደቀ በልቡ ያቄማል በጥርሱ እየሳቀ ትቆጣቸውም ዛሬ አንተን አይፈሩም ትልቅ አገር ይዘው ለጥላቻ እንጂ ለፍቅር አይሰሩ በዚህ ከቀጠሉ ይወድቃሉ እንጂ አይዘዋወሩ ተቆጣ ተውበል በርሲሳ ድብድቡ ይቅር ዛሬ እንታረቅ ለሰኔ 30 እንታረቅ ሰላም ሰኔ 30 አንዱ ይወድቃል ሌላው ሲነሳ አበባ ስጠኝ ከዚህ የለም የ50 ብር አበባ ስጠኝ የለም ይልከ የ50 ብር አበባ ስጠኝ የለም የአበባ አበባ አሰማም እንዴ ምን ይሰራል ካላ አበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ እንዴት ነሽ እባክሽ ይቅርታ አድርጊልኝ ሁለት ቀን ጸለይሽ እንዴት ነሽ አደዬ እንዴት ነሽ አደኮ ከሄድሽ በኋላ አይዞ የሚለኝን ሰው አጣሁኝ እኮ አይዞ መባባል አለብን አንዳችን ለአንዳችን እናስፈልጋለን አይዞን መባባል ያስፈልገናል አንጨካከን አንዳችን ለአንዳችን ጥላ ከለላ ነው ምንም ችግሩ ከባድ ቢሆን እናና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው እሰይ ማን ራስ የውሃ ጨዋታ ጀምራል ባንክ ቡኬን አበሰበስከው በእናትህ የምን ባንክ ነው የዳሽን ባንክ እኮ ደንበኛ እኮ ነኝ ለምን ከዘመኑ ጋር አብሮ የዘመነ ባንክ ነው ለምሳሌ ዳሽን ባንክ ሱፐር አፕ በውስጡ በርካታ ኑሮን የሚያቀሉ ጉዳዮችን የያዘ ፕላትፎርም ነው ቨርቹዋል ማስተር ካርድ የሚባለው ስኳል እዛው ስልክ ይለኳል ዓለም አቀፍ ተቀባይነት ያለው በውጭ ሀገር ለሚደረጉ ክፍያዎችና ግብይቶች ተብሎ የተዘጋጀ በእጃችን የምንይዘው ሳይሆን በስልካችን የሚቀመጥ ቨርቹዋል ካርድ አረ ወንድም ይበናት ና ባንክ ቤት እንሂድ ለኔም አካውንት ክፈትልኝ አረ በእናትህ ወንድሜ መሄድ እኮ አይጠበቅብንም እንዴት በዳሽን ባንክ ሱፐር አፕ እኮ መክፈት ይቻላል እዚህ ስልካችን ላይ ጓደኛዬ የልቤ ሰው ዳሽን ባንክ አንድ እርምጃ ቀዳሚ